በሰማይ ምንድነው የሚሰራው? ጌታ ኢየሱስ አገልግሎቱ በሰማይ ምንድነው? እኛን ማዳን፣ የፍርድ ስራ መስራት፣ በስጋው ደግሞ በንስሐ ለምንመለሰው ይታረቀናል። ያስታርቀናል ሳይሆን ይታረቀናል። ይታረቃል። አያስታርቅም። ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አያስታርቅም። ክርስቶስ ይታይልናል። በነገራችን ላይ ዛሬ ለኛ በአስታራቂነት አያስታርቅም። ኦኬ። ስለዚህ አስታራቂ አይደለም። አሁን ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። ዛሬ ያልታረቁ ሰዎች በክርስቲያን ያልሆኑ ሰዎች በማን ይታረቃሉ? በወልደ እግዚአብሔር በኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ ዛሬም አስታራቂ ነው ማለት ነው። ሁሉም ታርቀዋል ብለህ ነው የምታምነው? ያልታረቀ የለም? ማን አለ? ማን ያልታረቀ የለም? አሁን የሚፈርድባቸው በአንዱ በወልደ እግዚአብሔር ባለማመናቸው እንጂ በጥንተ በደላቸው ቀድሞ አላቀረበ። ሙስሊሞችም ኖ አይደለም። እነሱ ወደ ድነት ቢመጡ ክርስቶስ ያደረገው ደግሞ መሰቀል ሞት አይጠበቅበትም። ያ የፈጸመው ቤዛነት እዛ ላይ ያገለግላል። እነሱ ማን ነው የሚያስታርቃቸው? ክርስቶስ ነው። ስለዚህ ክርስቶስ ዛሬ ማስታረቅ ነው። እሺ የ2000 መጽሐፍ ቅዱስን ትቀበላለህ? ኦርቶዶክስ? አዎ። ኦኬ። ስለዚህ እንግዲህ መማለድ የሚለውን አስታራቂ ብለው ፈቶታል። ትቀበላለህ? እሱ በተዋራሽ ስለሚጠቀም እርቅ የሚለው ምልጃ ብሎ ምልጃ የሚለው እርቅ ስለሚጠቀም በማንም ፍጡር የማይቀደም እኮ ለዘላለም ሕያው ነውና ያስታርቃቸዋል ነው የሚለው። ለዘላለም ሕያው ነው። ስለዚህ ያስታርቃቸው ኢኒሲየንስ የአገልግሎቱ ሕያውነቱ ነው የሚገልጸው እንጂ አሁን እንደሚያደርገው አይደለም የሚገልጸው። ክርስቶስ ይታይልናል። በነገራችን ላይ ዛሬ ለኛ በአስታራቂነት እኮ ቅድም የጠቀስኩት ነው። ሙስሊሞች ዛሬ ሲመጡ ክርስቶስ መሰቀል አይጠበቅበትም። ያ የሰራው የማዳን ስራ ዛሬም ያስታርቃል፣ ያድናል። ዛሬ ማስታረቅ ነው በቃ።